ስማዬ የጨውቃ የት ነው የጨውቃ ቀጥታ እንደሄድክ ሀሳብ የለም እንዴት ፍስትል ቀጭን መንገድ የለችም አፍገራት አላሰው አይደለም የጨው ማከማቻው አይመልስም እዛ ልሽ እንጂ ቢኒ አንተ ወይ ይሄ ጨውቃ ነበር ነው እንጂ እና ለሰው መስጠት ጀመርክ እኛ ኖሮን ትላንትና አይደለም እንደ ገዛው አለቃ እንዴት አልጫል ለስሙ የተገዛው ኮንትኔር አስጫልክ መሰለኝ እሺ ሂድና አባባል የ50 ሳንቲም ስጡኝ እኔ አይናቸውን አላይ ቢኒ እምነት የሳሳች እምነት የሳሳች ስስ ምንድነው ማመን ነው ዋና ጨው አለው አምንን የኛ ርስት ነው አይደል ላይቭ አይተላለፍ አረ ሙት ነው ጥሩ እኔ የሌለ ማይል ነገር መብላት አልፈልግም ቃሪያ እንኳን ይጨምር ቃሪያ የሚሰነግ ይሁን ሲወጣ ይሰነጋል ብቻ አንተ በእምነት ጽናልኝ ለፍሬው ራሱ እንደሚያከክል የውጭ ቃሪያ ነው እንዲሁ ያመንን እንቀጥላለን አረ እሺ ቲማቲምም ተወዷል ይቅራ ቲማቲም የለም ይቅር እዲ ካለማ አትፈታተም ቢኒ ጨምር ያረ ይሄ ድስት ነው የሰጠነው ነው ማብሰል ያለበት ምን አባቱ ጮማ ቅቤ ገለመሌ ካለማ ደባል ነው ማባረር ያለ ትናፍቂኛለሽ ታጓጉኛለሽ ልክ እንዳፍሪካው አንቺ ምን ማለት እንዳለብኝ እንኳን ከኔ በቀር ሌላ አታምልኪ እንግዲህ እኔ ከዚህ በሌላ የት ልወርወር ቦክሼ እንዳናገረው ፈልጓል እና ታናግረዋለ እኔ ፍቅርንም ጥላቻንም በልክ ማድረግ ደግ ነው ብላ ያሳደገችኝ አያቴ እኔ ደግሞ ለሱ ካልሰራለት ሴት አለ አሁን እኔ ወንድ ነሽ ወጣኝ ብቻ ቅድስት የማትጨበት ሰው ናት ተጠንቀቂ ፍሬ ድንገት የሆነ ነገር ትላለች ድንገት ትዋለች ድንገት ትጨምራለች ድንገት እንደ ነዳጇ ጋር ነች ትንሽ በበርሜል ያለች እሺ ስላንተ ባህሪስ ማወቅ ይቻላል ድሀ ደግሞ ምን ባህሪ ያለው ባህር ውስጥ እየኖረ ለዛ ቢስ አይደለውም አያቴ ነች አሳድገች ሁሉም ነገር በቀላሉ እንደሚያልፍ ነግራኛለች እሺ ምን ይሻለው አለቀ ይሆኑ ይሄን ነው አቃቅተሽ ተጠቀም እዚህ በላይ ወይ አሁን ደግሞ ምን እንዳማረኝ ብነግርህ ሞቅ ያለ ሙዚቃ ፍሬ በህግ አምላክ ስገብ እንደነቂ ፍሬ በህግ አምላክ በባንዲራው ወርቆ በተነሳው ባንዲራ ሞቅ ያለ ሙዚቃ በኪራይ ቤት ሞቅ ያለ ፈሰናና ሞቅ ያለ ፈሰናና ስንፈሳ እንኳን አምስት ደቂቃ በደሃ ምጡና ለእኛ እኮ ሚሊኒየም ቆማል ወይ አንቺ እርጉዝ አይደለሽ ምን አለ የአራት ብር የቤት ኪራይ መክፈል ቢያንስሽ ላትላትላትላት እንቁ አእምሮዬ ነው እስቲ መርሻ አንተና እኔና ቢኒ ምንም በዚህ ቤት ሞቅ ያለ ነገር ብለናል ትላላችሁ አንልም ትላላችሁ ቆራጡ ወንድም ህይወቱ ሸቱ በቃ ተይተ ሆዳችን ሲጮህ ሰምተሽ ነው የድሃ የሚመስል እዚህ ቤት እኔ ትቼ እያለሁ ቁላል ሲያወርዱ እየጠበቁ በር ማንኳኳት ተጀመረ። ሂጂ ምን ይሻላል? ሂጂ የማይቀራብኝ ነገር አትጥረስ።
ለማይ ሳይጸዳዳ በጣም የተራበ ግለሰብ መሆን አለበት። ይሄ ሙያ ነው። ወደ አይመጣም ሰብተናል። መጣን ንብረት እያሸሸን መጣን። ጭራሽ ሁለት ምን እንታዘዝ? ህዝብና ቤት ቆጠራ ነበር የመጣ ነው። በልታችሁ ነው የመጣችሁት? እሺ አባትስ በህይወት አሉ? ሰዓት ቆጥሮ ነው የምታስተዳድሩን ማለት ነው? ሞቷል ቆየ። እሺ አግብቻለሁ ብለኝ ነበረ። ባለቤት ሴት አለ ትጠራልኛለህ? ሞታለች። አትደንቁ። እኔም ተጽናንቻለሁ። ቆየች ትንሽ 5 ዓመት ሆናት። ምን ይደረጋል እንግዲህ እሱ አይሞላበት አይጎልበት ቢተውልንስ ምን ነበረበት? ግን ያው እሺ ልጅስ ነበራችሁ? ልጅ ይቅርታ፣ አንድ ጊዜ ቤቱን ቁጠው። ኪያ ፋና ሌባ ጎማ ቀቢ 7 ሚሊዮን ሰው አለ ወንድሜ እዚህ ጋር። አሁን አንቺ ነው እንዳንድ ማስቆጠር ጠብቂ። 8 ሚሊዮን አንቺ ተነስተሽ 9 ሰዓት ሊሆን ነው። ይሁና መቼም የ300 ሺህ ብር ስራ ረሳው ብለሽ እንዳታንቀጠቅጪኝ። እንዴት ነው የምረሳው? እስከ ዛሬ 5 ዓመት ሙሉ ሰርቀን ያጠራቀም ቢደመር እኮ ይሄን ያህለው ረሳው። ካደብቅ ማለት ነው። ትንሽ ሄዶን ጠፋዋል። ዛሬም ከገራይ ስወጣ እንደው ዝም ብዬ ልይሽ ብዬ ነው። እየበረታችሁ ነው? ዛሬ በሌሊት ህዝብ ቆጣሪዎች መጥተው ነበር። ሌሊት 3 ቁጥር ስራ ሳትጀምር አረ ነዳጅ ሳትሞላ ለማኝ ሳይጸዳዳ ኮታን ጨርሰሃል ቀብረህ እናንተ የቀበረ የለም ነው የሚሉኝ። አረ እሷ እዛ ልትቆጠር ሄዳለች ብላቸው እንዴ እሷ እዚህ ብትኖር ኖሮ 100 ሚሊዮን ይሆን ነበር የኢትዮጵያ ህዝብ አሉ። እንደሱማ አትሳሳቱ፣ 120 ሚሊዮን ነው። የኔ ባለቤት በህይወት ብትኖር ብዙ ሚሊዮን ሰዎችን ከሞት ታድን ነበር አልኳቸው። ጨቀጨኩሻ፣ እብድ መሰልኩሻ። ምን ላድርግ? እኔን የሚጨቀጭቀኝ ሰው በዚህ ከፊት ከኋላ ድንቁር ብዬልሻለሁ። ድንቁር ለምን አታገባም? ለምን ቆንጆ አክስቴ ልጅ አለች ለምን አላጣም? አረ ያጎቴ ልጅ ኧረ ተው እያትና እምቢ በል። ሰው እንዴት ነው የሚጠላሽ? እኔ በህይወት እያለሽ ሂትለርን ትመስይ ነበር እንዴ? እኔም እኮ ልብ ብዬሽ አላውቅም። ለምንድን ነው የማታገባው? እንደው ከወገብ በታች ደህና ነህ? ኧረ ከወገብ በታች እየሞትኩ ነው እኮ። ስንት ነገር ነው የምባለው። እንደው ቦታ ተቀያይረን ነይና ተመልከች። እንደው አይተሽ ምን እንዳለፍኩ ምን እንደተሸከምኩ ታይ ነበር። ፍቃድ አይሰጧችሁም እንዴ? ለየዋህ ሰው ፍቃድ አይሰጥም? በአገልግሎት አሁን እዚህ ብዙ ስራ ነው የሰራሽው። እንደው በመጣሽና በሰረኩሽ ቦታ አለኝ። መላእክቶች እንኳን የማያዩበት ቦታ። ይህ ኪያን ይዞ መስረቅ አይቻልም። የማታወጣብኝ ጉድ የለም። እኔ ምንሽ ሄደው እነዛ ሌቦች ጓደኞቼ፣ እኔም እግዚአብሔር ይመስገን ሌቦች ማለት ጀመርኩ። የሥራ የቀድሞ ስራ ባልደረቦቼ ለምን አታገባም ብለው ሽማግሌ ያስመከሩኝ እኮ። እነሱስ መስረቅ ካቆሙ እንደማገባ ነገርኳቸው። ይሄው እስካሁን አላቆሙም። እግዚአብሔር ይመስገን። ኤዲ እኔም ካሁን በኋላ እዚህ ላለመምጣት ወስኛለሁ። ይሁን ሴት ፈልጌ ላገባም ወስኛለሁ። እኔም እኮ ከትራስ ጋር መጋደም ሰለቸኝ። አይናገር አይጋገር። ለአንቺ ለሐኪሙ አልነግርሽም። ስንት ነገር አለ። ከወገብ በታች ምንድን ነው የምትሉት በባዮሎጂ? ከወገብ በላይ ደግሞ በሴቶች ምንድን ነው የምትሉት በባዮሎጂ? ብዙ ነገር አለና እንደው አትቀየምኝም አይደል? ያው ታገስኩ። በእውነት ወሰንኩ። ኤዲ ላገባ ነው።
ባቢ ማሚ በመኪና እየበረረች ሄደች ካንተ ጋር ነበረች? ቆይ ገነት ነው ያለችው። እኛ ወደ እሷ እንሄዳለን እንጂ እሷ አትመጣም አላልከኝም? ኪያዬ ይህንን ቤት ነው የምናወራው። እሺ ቤት በደንብ እናወራለን። ግን ለምንድን እያየችኝ እኮ ነው ሄደችው? ካንተ ጋር ስለተጣላችሁ ነው አይደል? ማን ያለሽ? አዎ ካንተ ጋር ስለተጣላች ተደብቃ እየኖረች ነው ብላኛለች ፋና። ማነሽ ፋና? ፋና ፋና ብለሻል? እና ምን ላድርግ ጋሼ? ቁርጥ ትዬን የምትመስል ሰው ሳይ ምናልባት ቀብሩ የውሸት ከሆነ ብዬ እኮ ነው። ቀብሩ የውሸት ከሆነ ማለት የውሸት ኮንሰርት ነው እንዴ? ምን ይገኛል ተብሎ ነው? እኔ ምን ለማግኘት የውሸት ቀብር ማዘጋጀው? እንግዲህ ሬሳ ከፍቼ ጉድጓድ ቆፍሬ አላሳይ። ቤት እናወራለን በደንብ። እሺ በዚህ ጉዳይ በደንብ ቤት እናወራ። ቤት ወደ ትምህርት ቤት ይቅርና ወደ ቤት ሂጂ። እሺ አይስክሬም ግዢላት፣ ቸኮሌት ግዢላት፣ ብስኩት ግዢላት። እሺ ያው ሺክ ወደ ቤት ካንተ ጋር ትመጣለች። እሷ ከሆነች ትመጣለች፣ ካልሆነች ግን አትመጣም። ወደ ቤት አንተን ብቻ ነው ማግኘት የፈለኩት። እና የሆነ ቦታ ላድርስሻ፣ ወይ ቤተክርስቲያን ወይ የሆነ ቦታ ልውሰድሽ። የመጀመሪያዎቹ 5 ቀናት የእውነት የመሞት መስሎኝ ነበር። ከዛ ቀስ በቀስ ወደ ራሴ መመለስ ጀመርኩ። አንተ ልክ እስከዛሬ ራሴን እኔ ሳልሆን ሌላ ሰው ነበር ሲገለገልብኝ የነበረው። ማንስ? ሱስ ተብዬው ነው። ባት ሳይከፍል ኪራይ ሳይከፍል እንደ ጉድ ተገለገለብኝ ነው የሚባለው። እንደዚህ ቀላል አድርጎ ሱስ ሲሉት ስጋ ነፍስ የሌለው እንዳይመስልህ። ያውም ግብርዬ ጥርብ የሚያክል ሰውዬ ነው። አንዴ ከያዘ እንደ ፑፔት ነው የሚጫወትብህ። ታዲያ እኔ ሲያዋዛኔ ገንድሾ ወጣ። ብርታቱን ግን የሰጠኝ አንተ ነህ። አንቺ ጎበዝ ነሽ፣ እንደምታደርጊው አውቅ ነበር። ግን የምር ናፍቄሽ ነው የጠራሽኝ ወይስ? አይደለም፣ ገንዘብህን ልመልስልህ እና ከፍለህ ያስተማርከኝን ፍቅር ልመልስልህ። ገንዘቡ ይጠቅምሻል። ፍቅርም ፍቅር አይመለስም። ፍቅር በፍቅር ነው የሚመለሰው። ፍቅር አይመለስም። ይመለሳል። እውነቱን ንገረኝና መልስልኝ። እህቴ መስለሽኝ እንጂ ወድጄሽ አይደለም በለኝና ሰላም ይመልስልኝ። ዳግም የሰው ሀገር ሄጄ እንድሰቃይ አታድርጊ። ውሸትም ብለው ከሄዶም ጋር ተቀብሯል ያልኩት ፍቅር መቃብሩን ፈንቅሎ መነሳቱን ነው። ኪያ የእናቷ ፍቅር አገርሽቶባት ስትቃተት እንደምታድር ማወቅ እሱን ነው ውሸት የሚልሽ? የቱን ውሸት ነው? የቱን? እሺ በቃ ተው። እኔ ራሴ ውሸት ነው ብዬ አምናለሁ። ከገንዘብና ከፍቅር ምርጫለሽ። ከአንቺ ጋር በአጋጣሚ አይደለም የተገናኘ ነው፣ በእግዚአብሔር ፍቃድ እንጂ። አንድ ጊዜ እንኳን ቆመ ብለሽ አስቢበት። ከእናንተ ጋር ብኖር ህይወቴ ሁሉ በደስታ የተሞላች እንደሚሆን አውቃለሁ። ግን ምርጫ የለም። ደግሞ ራስን አትሞክር። እኔ ሚስት እህት ነኝ። በቃ የኪያ አክስት